ዛሬ ከምግብ ወጣ ብለን አንድ በጣም አሪፍ ቲፕ ልነግራችሁ ነው። ዶዶራንት የምትጠቀሙ ሰዎች፣ የብብት ሽታ የሚያስቸግራችሁ ሰዎች በጣም ፍቱን የሆነና የሚሰራ ነገር ነው ማሳያችሁ። ሁል ጊዜ ነው የምጠቀመው ሎሚ ነው። ሎሚ በጣም ኢፌክቲቭ የሆነ ዶዶራንት ነው። በነገራችሁ ላይ ብዙ ሰው ዋት ሎሚ ይላል። የስ እኔ እስከ ዛሬ ድረስ ዶዶራንት የሚባል ነገር ተጠቅሜ አላውቅም። ብብታችሁ ጠቁሮ የሚያስቸግራችሁ ሰዎች ሎሚ ሄልፕስ። በተለይ ደግሞ ከቤኪንግ ሶዳ ጋር ቀላቅላችሁ የምትጠቀሙት ከሆነ በጣም አሪፍ ነው። ግን እንደዚሁ ለምሳሌ ሎሚ ለተለያዩ ነገር ተጠቅማችሁ አትጣሉት። እሱን ፍሪጅ ውስጥ አስቀምጡትና ለአንድ ለሁለት ቀን ይጠቅማችኋል። አይኖ ሎሚ ውድ ነው፣ ግን ዶዶራንት ከምንገዛና ከማይሰራለን ሎሚ በጠቀም ይሻላል። ሎሚያችንን እንደዚህ ሁለት ቦታ ብቻ መቁረጥ ነው የሚጠበቅብን። ለምሳሌ ለድሬሲንግ ከፈለጋችሁ ጁስ ላይ ከተጠቀማችሁት ኤኒቲንግ ኦልሬዲ የተጨመቀውን መጠቀም ትችላላችሁ ለማለት ነው። እንደዚህ ግን ከቆረጣችሁት ይሄንን ያህል ለአንድ ለሁለት ቀን እንጠቀመዋለሁ። እሱ ላይ አፕላይ ማድረግ ብቻ ነው። ከዛ በኋላ ያው ለመቆጠር መቼስ ይሄን አልጥለውም፣ ፍሪጅ ውስጥ አስቀምጠዋለሁ። ኤንድ ኔክስት ዴይ እጠቀመዋለሁ ማለት ነው። እየጠቆረ ለሚያስቸግራችሁ ደግሞ እንዳልኳችሁ ቤኪንግ ሶዳ ደግሞ አድርጋችሁ የተወሰነ እሱን ብታደርጉትና ብትታጠቡት በጣም አሪፍ ነው። ይሄንን ተጠቀሙት። እስካሁን ተጠቀሙትን ሰዎች ካላችሁ ደግሞ ኮመንት ላይ ያሳውቁኝ። ሌሎች እንደዚህ አይነት አሪፍና ቀላል ቲፖችን የምትፈልጉ ከሆነ ደግሞ ፎሎ ማድረግ እንዳትረሱ። ባይ